ዛሬ ጥቅምት 19 2018 ዓመተ ምህረት አዳዲስ የፋኖ ዜናዎች ይዘን መጥተናል። አሁን የደረሰን መረጃም አለ። ደለጎ ከተማ የመሸገውን የጠላት የብልጽግና ኃይል ክፉኛ እየተመታ ይገኛል። ይህንን የደለጎ ድልና ተጨማሪ ከግንባር የስልክ ጥሪ አለን። ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮውን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። አለን ለሞራል ጆረብ ኋላ 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 አሳምረው ሲጌ አማራ ፋኖ አለን ለሞራል ጆረብ ኋላ ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። 10,000 ብር ይሰጣል የተባለው የደህንነት ሰላይ በፋኖ ቁጥጥር ስር ውስጥ ውለዋል። ዝርዝራለን ታደምጡታላችሁ። በመተማ ሽመል ላይ በርካታ የአገዛዙ ወታደሮች የተደመሰሱበት ከባድ ውጊያ ተደርገዋል። ከዛው ከግንባር የስልክ ጥሪ ያለን እናስደምጣችኋለን። መቄት ወረዳ ላይ በፋኖና በህዝብ መካከል ጥልቅ ውይይት እየተደረገ ይገኛል። ዝርዝሩን እናስደምጣችኋለን። አሁን የደረሰን መረጃ ደለጎ ከተማ የመሸገውን ጸረ አማራ ኃይል ክፉኛ ተመተዋል። በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ከመቄት ወረዳና አካባቢው ህዝብና የፋኖ ሰራዊት ጋር ጥልቅ ውይይት በማድረግ የህልውና ትግሉን ለማሳለጥ የሚያግዝ የህዝብ አስተዳደር መዋቅር በመዘርጋት አመርቂ ስራ እየተሰራ ይገኛል። የአፋብሃ ሚኒሊክ ስትራቴጂክ ጉዳዮች መምሪያ ኃላፊ አርበኛ ኢንጂነር አረጋው ያለው እና ሌሎች በየደረጃው ያሉ አመራሮች በተገኙበት የመቄት ወረዳና የአካባቢውን ማህበረሰብ እንዲሁም የአካባቢውን የፋኖ ሰራዊት በማወያየት የህዝብ አስተዳደር መዋቅር በመዘርጋት የህዝብ አስተዳደሩንና የፋኖን ሚና ለይቶ በማሳወቅና በመስጠት የህልውና ትግሉን ማሳለጥ የሚቻልበት መንገድ ላይ አመርቂ ስራ እየተሰራ ይገኛል። ከአካባቢው የፋኖ ሰራዊትና አመራር እንዲሁም ከማህበረሰቡ ጋር ሰፊ ውይይት በማድረግ በየደረጃው ያሉ የሰራዊት አመራሮች ከሰራዊቱ የመጣውን ገንቢ ሐሳብና አስተያየት በመቀበል ተበታትኖ እየታገለ ያለውን ሰራዊት ማሰባሰብ በሚቻልበት ሁኔታ ላይ ተመክሮ ውጤታማ ስራ እየተሰራ ይገኛል። በሁለተኛው ዜናችን ስለተያዘው የደህንነት ሰላይ እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን ስለ ደለጎ ከተማው ንቅንቅ እናስደምጣችኋለን። አብራችሁን ቆዩ። ያሬድ አስማረ ይባላል። የባህር ዳር ከተማ የቀበሌ 13 ልጅ ሲሆን በቀን 1,000 ብር አበል እየተከፈለው ስልክ ተገዝቶለት ተሰጥቶት የፋኖን እንቅስቃሴ ለጠላት በማሳወቅ የመጀመሪያ ዙር ዘጌ ላይ መጥቶ መረጃ ሰብስቦ ለጠላት የሰጠ ሲሆን ሁለተኛ ተልእኮውን ፈጽሞ ሲመለስ ደጎስ ያለ 10,000 ብር እንደሚሰጠው ተነግሮት ድጋሜ መረጃ በመሰብሰብ ላይ ያለ ጨንታ ላይ በጣናው መብረቅ ብርጌድ በቁጥጥር ስር ውለዋል። ተመልከቱ ህፃናትን አረመኔው ስርዓት እንዴት መጠቀሚያ እንዳደረጋቸው። ሁሉም ማህበረሰብ አዳዲስ ሰዎችን ስታገኙ ለፋኖ በመጠቆም እንድተባበሩን በማለት ብርጌዱ መልእክት አስተላልፈዋል። አሁን ወደ ደረሰን መረጃ ስናልፍ ደለጎ ከተማ የመሸገውን ጸረ አማራ ኃይል ክፉኛ እየተመታ ይገኛል። ማዕከላዊ ጎንደር አለፋ ወረዳና ምዕራብ ጎንደር ቋራ የመሸገው ጥምር የአገዛዝ ሰራዊት በሁሉም አቅጣጫ ደለጎ፣ አጸደ ማርያምና ሻሆራ ከተማ በአሁኑ ሰዓት ከፍተኛ ሽንፈትን እያስተናገደ ይገኛል። መይሳው ካሳ ሁለተኛ ክፍለ ጦር ቋራ ኦሜዴላና ከጎንደር ጠቅላይ ግዛት እዝ ሰራዊት ጋር በመጣመር መይሳው ካሳ ሁለተኛ ኮር ቋራ ኦሜዴላና ከጎንደር ጠቅላይ ግዛት እዝ ሰራዊት ጋር በመጣመር ደለጎ ከተማ የመሸገውን ጸረ አማራ ኃይል ክፉኛ እየተመታ ሲሆን አድዋ ክፍለ ጦር አጸደ ማርያምና ሻውራ ቀጠናን እየተፋለሙት ይገኛሉ። ዝርዝር ዜናውን አውደ ውጊያው እንደተጠናቀቀ የምናቀርብ ይሆናል።
በመተማ ሽመል ላይ በርካታ የአገዛዙ ወታደሮች ተደምስሰዋል። ከአገዛዙ ተራ ወታደሮች በተጨማሪ የአገዛዙ ከፍተኛ የጦር መሪዎች ተደምስሰዋል። ከዚህ ውጊያ ጋር በተያያዘ የካራማራ ክፍለ ጦር የህዝብ ግንኙነት ኃላፊ የተናገረው የስልክ ጥሪ አለ። አድምጠነው እንመለስ። ጤና ይስጥልን አርበኛ አክል እንደምን አለ። መረጃውን ለዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾች ማድረስ ትችላለህ። የካራማራ ክፍለ ጦር በትላንትናው ጀብዱና የተገኙ ድሎች ምን ይመስላሉ የሚለው መረጃ አካፍለን። አመሰግናለሁ። የካራማራ ህዝብ ግንኙነት አርበኛ አክል መለስ ነው የሚባለው። ትላንትና በተደረገው በሽንፋ ከተማ በተደረገው ውጊያ ካራማራ ክፍለ ጦር 2 ብርጌዶችን ይዛ ወደዛ ጥላት ይላ ነበረ። እዛ ላይ ስንገባ ያው ምሽጉ በደንብ የተጠናከረ ምሽግ ነው የነበረ። ምሽጉም አልበገረውም። ፋኖ ሲተናነቅ ነው ዋለ። እዛ የተገኘ ድል እንግዲህ እስካሁን በቁጥር ደረጃ ተቆጥሮ በእርግጠኝነት የደረሰን ምክትል ሻለቃ አዛዡ መሳፍንት የሚባል ለ17 ዓመት ያክል በመከላከያ ሰራዊት የሰራ ከዛ ወጥቶ ደግሞ አሁን አድማ ብተናን እየመራ ያለ አሁንም የወጣበትን ማህበረሰብ እየገደለ እያሸበረ የሚገኝ መሳፍንት የሚባል ከነ 35 ራሱን ወደማይቀረው ተሸኝቷል። 35 ራቱን ወደማይቀረው ተሸኝቷል። ቁስለኛ እስካሁን የደረሰን 39 ሰው የቆሰለ 4ቱ ከአቅም በላይ ሆነው ወደ መተማ ሆስፒታል ሊሄዱ በርካታ ናቸው። 4ቱን ግን በአስቸኳይ እንደሄዱ ነው። እንደውም እዛ ከደረሱ በኋላ አዳሩን 2ቱ ሙተው እንዳደሩ ነው መረጃ እየተሰጠን ያለው። የፖሊስ ምክትል ኮማንደር የሚባልም አብሮ ሙቷል። 2 ትላልቅ አመራሮች እንግዲህ በትላንትና ውጊያ ያው ክደው እንደገቡ እግዚአብሔርም ተጨምሮበት ያው የካዱትን ማህበረሰብ ተሰናብተው ሂደዋል። እዛ ላይ የተደረገ አሁን ላይ እያደረጉት ያለ ግፍ ትላንትና እዛው ከምሽጉ ላይ ከብት ጧት ላይ ነበረ። ከጧቱ 2 ሰዓት እስከ 7 ሰዓት ነው የነበረው ውጊያው። እረኞች እያለቡ ስለነበረ ከብትም ገለዋል። 2 ከብት ወድቆ ታይቷል። ከብት ገለዋል። በርካታ እዛ አካባቢ እንግዲህ መተማ ወረዳ ሰሊጥ ነው አዝመራው። ሰሊጥ በባህሪው የእናት ሞት አያስቀብርም ነው የሚባለው። አሁን ፋኖን ካላጠፋን ልማት ማልማት አትችሉም በሚል በዛቻም ሆነ በአፈና በርካታ ሚሊሻ መሳሪያውን ተገፎ ታስሮ ነው ያለ። ትናንትና ሲንገባ እስረኛ ይዞ ወደ ጫካ ነው እየፈረጠጠ ሄደ። በርካታ መሳሪያም ወርዷል። አሁን ላይ ወጣቱን እያደረጉ ያሉት ደግሞ እሺ የሚለውን በማባበል መሳሪያ እንሸልማቸዋለን፣ ሌላ መባ እንሰጣቸዋለን እና ህዝቡን ክዳችሁ እኛ ጋር ተሰልፋችሁ ተዋጉ የሚል ማባበያ ይዞ ተሰልፏል። አይሆንም ያለውን ደግሞ በግዴታ ባፈና ለመያዝ በሁለቱም እያስጨነቁ ነው የሚገኙት። እስቲል ዛሬ ሞተር እንዳይገባ ተሽከርካሪ ወደዛ ወደ ሽንፋ ከተማ እንዳይገባ እየመቱ እያባረሩ ነው ያሉት። ህዝቡን እያሸበሩ ነው የሚገኙት በአሁኑ ሰዓት ላይ። ስለዚህ አገዛዙ እያደረሰ ያለውን ጫና አባብሶታል። በጣም ተባብሶ ቤተክርስቲያን ሄደው እንዳይስሙ ዛሬ ላይ እየተደረገ ያለው ቤተክርስቲያን የሃይማኖት አባቶች እንኳን ወደዛ ገብተው የሚፈልጉትን የጸሎት እንዳያደርሱ ክልከላ ተደርጎባቸው ነው እየተገኘ ያለው ዘመቻ የተካሄደው። በዚህ ልክ ነው። መልካም አርበኛ አክል መለስ እጅግ አድርገን ነው የምናመሰግነው። ምናልባት በመሳሪያ ደረጃ የተገኘ ምርኮ ካለ እሱንም ገለጻ ብታደርጉልን እና አሁናዊ የቀጠናው ሁኔታ ሽንፋና አካባቢው ምን ይመስላል የሚለውንም መረጃውን ትታክልልን። መልካም። ያው እንግዲህ ምሽጉ በጣም የካናል ምሽግ የቁም ምሽግ ስለነበረ መሳሪያ ማንሳት አልቻልንም። እኛ ግልጽ ህዝቡ የሚያውቀውን ስራ ነው የምንሰራው። ግልጽ መሳሪያ ይሄን አነሳ ነው የምንለው ነገር የለም። ግን በይፋ ተዝረክርኮ ወድቆ እያየ ነው። ያው 2 ዲሽቃ ነው እነሱ ጠምደው የነበረ። በርካታ ስናይፈሮች አሉ። ከነሱ ጋራ ተጨማሪ ህይወት እንዳይጠፋ ከኛ ጥንቃቄ ለመውሰድ ያክል ያነሳ ነው መሳሪያ የለም። ግን ትላንትና ምሽቱን በካሮ ሲያጓጉዝ እንዳመሸ ነው ሬሳውን። አሁን ላይ ሽንፋና አካባቢው
ከልማት ስራው ተቋርጦ ነው ያለው። በቃ አገዛዙ ያለበት አካባቢ አሁን ላይ ከልማቱ ተቋርጦ ሰሊጡን እንዳያጭድ እንዳያራግፍ ተጽዕኖ ተደርጎበት ነው ያለ። ስለዚህ እዛ አካባቢ ያለ ማህበረሰብ እንዲህ ብሎ እስከመቼ እንደሚኖር ይሄ ራሱ ጥያቄ ነው የሚሆን። የአገዛዙ ሰራዊት የአማራ ፋኖን ለማጥቃት ከአርብ ገበያ እስከ ሳና እቅዶችን አውጥቶ በሌሊት ሲንቀሳቀስ መረጃው ቀድሞ የደረሳቸው የጣና ገላውዲዮስ ክፍለ ጦር ሳና ከተማ መውጫ ላይ ባደረገው ደፈጣ ከሌሊቱ 11 ሰዓት ላይ ጠላትን አሳፍረው መልሰዋል። የአገዛዙ ጭራቅ አራዊት ሰራዊት በደራ ምድር ከንጋቱ 11 ሰዓት ተኩል ላይ ሙሉ ቀን እንደ ገብስ ታጭዶ ተከምሮ ሲወቃ ውለዋል። የጠላትን ቅስም ቀድማ በሌሊቱ የሰበረችው የትናንቷ ፈረሰኛው ሻለቃ የአሁኗ ደግሞ ውባንተ ሻለቃ ነች። ሳና ሚካኤል ላይ የጠላት ኃይል በነበልባሎቹ ተደምስሰዋል፣ ቆስለዋል። የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ከቴሌ እስከ ቆሚሳ ከሊባኖስ እስከ እስላም መቃብር ደፈጣ ይዞ ነበር። ከቆሚሳና ከእስላም መቃብር መካከል ካለው ተራራ ቸሮ ላይ ጭራቁ የአብይ ወታደር ወደ ቆሚሳ ሲጓዝ በተቃራኒው የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ወደ ገላውዲዮስ ሲንቀሳቀስ መሃል መንገድ ላይ ተገናኙ። የአብይ መከላከያ ከተራራው አናት፣ የኦቤ ልጆች ደግሞ ከተራራው በታች ሆነው መብረቅ የመታው የመሰለው የአገዛዙ ወንበር ጠባቂ አለኝ ያለውን ሁሉ የመሳሪያ አይነት አዘነበው። ከሌሊቱ ንጋት 11 ሰዓት ተኩል ላይ ልብና ትጥቅን የታደሉት ውባንታውያን ጠላትን በጨበጣ እንዳልነበር አድርገውታል። ጨዋታው ወደ ቦምብ ውርውሮች ተቀይረዋል። አይበገሬዎቹ አምሃሮች የውባንተ የግብር ልጆች ቦምብን በቦምብ መልሰዋል። ጠላትን አንበርክከዋል። የጠላትን ምቹ ቦታ ተቆጣጥረዋል። መሳሪያዎችንም በአይነት ማርከዋል። አያሌ የጠላት ምሽጎችም ሰባብረዋል። ከተማውንም በሚገርም ብቃት አስለቅቀዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።